አቤት ሴት ሁሉ የተደ አሁንም አመት ባሉ ተገደፈ እንግዲህ ፋሲካው ወጣ አይደለ ሴት ሁሉ ቁጭ ብሎ ጠላውን እየጠጣ ነው የሚሆን ያ ቅባቱ እንኳን ቢኖር ምን አለ እኔ እኮ ሰው ፈልጌ ነው እዚህ መጥቼ ቁጭ አልኩ እንጂ የዛዛ ብቻዬን ቤት ብቀመጥ ምን አለና የለ ሚገዛ የለ ወሬ የለ እንዴ ወሬ ሁሉ ልም አለ በቃ ወይ ጉድ እኔ እንደው ለዚህ እንደው ብዬ ነው እንጂ አቅም ያለኝ ሰው እኮ ነኝ እኔ ትርንጎ አይደለም ለራሴ ቀርቶ ይሄን ታቡሽንም ቅባቱንም አስቱማስቲካንም ማስተዳደር ምችል አቅም አለኝ ለምን ብዬ እኔ እንደው ጦረታ ሳልወጣ ቤት ከመቀመጥ ብዬ ነው እንጂ ምን አባቱና እንደው አሁን ይሄ ግንብ እኮ ቢያወራ እንዴት ጥሩ ነበር አንተ ምን አለ ብታወራ አንተ እኮ ብዙ ነገር ታያለ ማታ ሰው ታያለ ቀን ታያለ የደከመው መጥቶ ብቻውን ቁጭ ብሎ ያወራል የሚያልፈው ሰው ያወራል ምን ጉድ ነውና እስቲ ለዛ ያ ታባቱ እሱማ እንደው እርግፍ አርጎ እኮ ተወኝ የለም እኮ ቅባቱዬ እናቴ ልጄ እንዴት ዋልክ አፈር በበለው አፈር ናፍቀኸኝ ሙት ናፈከኝ እናቴ ደህና ነህ ምን ሆነ ነው የጠፋ አረ እኔ ሌላ ነገር አይደለም ናፍቀኝ ነው አረ እኔ ምን ጉዳይ ይኖረኛል ካንተ ጋር ናፍቀኝ ነው እኔ የምልህ ቅባቱዬ መንደሩ ሰላም ነው ምን አዲስ ወሬ አለ አይደለም ምን የለወሬ ብዬ አይደለም ይኸው ሙት ቅባቱዬ ለወሬ ብዬ አይደለም ናፍቀኝ ነው ምን ወሬ አለ አይደለም እኔ እስክትመጣ ምን አረጋለሁ ጫፉን አስይዘኝ ሙት ትንሽ ንገረኝ ትንሽ ጫፏን የማል አቶ ተሻለ ምን ሆኑ ኤሪያ አንተ ደግሞ እኔ ስትመጣ ምን ያረግልኛል ዝም ብለህ ንገረኝ እንዴ ፈንድቼ ልቆይ እንዴ እስከዛ ድረስ ንገረኝ ግድ የለም ማን አንተ አውቀው እንዴ የምትጫወትብኝ አያንተና እያለ ስምጠራልብኝ ንገረኝ ምንድነው ነገሩ አራኔ ናፍቀኝ ነው ለሞትል ጠፋ ያቤት አንተ ይሄን እኮ ሴት አግንተህ ነው አይደል ለሴት ጋር ሄደ ነው አይደል መቼም ሴት ጋር ስተር ነው የምትወኝ ለሞትል እንዴው ግድ የለህም አው የማን እሱን ነገር ስሙ አንተም ሰው ሆነ እኔ ጆሮ ላይ ስልክ ዘጋ ግድ የለም ይሁን አቶ ተሻለ አቶ ማሚካ ወሬ የምታኝ ኩል እንደማስቲካ ይላል እንዴልሽ አንተ ይሄን ነገር ተው አላልኩም ያቱን ነገር የቀርታ ማሚዬ በቃ አስተካክላል ይውል አሁን ይሄ የምትለውን አፍን አጣም የምታወራው እናት አባት ሲያሳድጉ አጫጫጫጫ ያልክ ያወራህ እኮ አይደለም አሁን አማረልኝ ብለህ ይሄን ንግግርን አቁም እንደ ድሮ አውራ በቃ ይሄን ኩፍያ ደሞ ጣል ጣል ከዚህ በኋላ ግን በቃ የሚገርም ነው ያምሳል ምንድነው አንተ አስማት ጀመርክ እንዴ ዳር አይደለም ማሚዬ በቃ የትም ያልተሰማ አልጀዚራ ሲኔን በቃ ቢቢሲ ምናምን ያልደረሳቸው ያበደ ወሬ ነው ይዤልሽ መጣሁት ማሚዬ እስቲ ሙች በለኝ እንዴ ሞቱ ማን ነው ይሙት አንተ የምን ወሬ ነው እንዴት እኔ ያልሰማው እኔ እዚህ ሰፈር አይደል ያለውኝ እንዴ ለምንድነው ያልሰማሁት ነገር እስቲ ሆዴን አንቦጫቦጭ ኮኮ ሙት ይኸውልህ ሳሚዬ እኔ እኮ ሆዴን ያመኛል ንገረኝ ስሞትልኝ ምንድነው እስቲ ንገረኝ የትም ያልተሰማ እኮ ነው በቃ ቢቢሲ አልጀዚራ ሲኔን ምንም ያልደረሳቸው ያበደ ወሬ እኮ ነው አሁን ይገዙኛል ወይስ አይገዙኝም ግድ የለም እኔ እገዛለሁ ሙት ለማንም እንዳትናገር ለቅፋቱም እንዳትናገር ይሄ ታቡሸንስ ብትነግረውም እናቴ እሱ ምንም አይልሱ ለማንም ላስቱ ማስቲካ እንዳትናገር ስንት ነው ዋጋው ታዲያ በቃ 5 ቁሪ ለርሶ ስለሆነ በቃ ይሁን እኔ የቀረው ይቅርብኝ ከኔ ይለፍ ከኔ ይለፍ 5 መደቡን በ500 ብር ሰዱት በቃ እንዴ አንተ ሀመች ወዲህ ነው ደግሞ ወሬ 500 ብር መሸጥ የጀመረ አቤት ወሬ እንዲሁ በባዶ ሲወራ ነው እንጂ ደስ የሚለው በ500 ብር አቤት ጊዜ እንዲሁ ጊዜው ልጆቻችንን አበላሸብን በእኛ ጊዜ ስማ ወሬ ደስ ሲል እንዲሁ ወሬው እንዲሁ ማውራት ሲፈልግ ቡናችንን አፍልተን ያንንም ልቅ ደግሞ ደናዋል ሽብለን ስንገባ ደግሞ ምን የመሰለ ጮማ የመሰለ ወሬ ነበር ሰምተን ምን መጣ አሁን በብር አይደል ትንሽ ቀንስ ዲማማ ወሬ እኮ በቃ በጥፍ በዶላር በፓውንድ እኮ ነው የሚሸጠው ከጋዚው ግዙ ያላ በለዛታችን ያወደር እኮ መሄድ ይችላል እኮ አንዴ ቁጭ በል እንጂ ምንድነው ያወራን አይደል እንዴ እኔ የምለው የታችኛው ድር ወሬ ይወዳሉ እንዴ እነሱ እንዴ ቀላል ይወዳሉ በቃ ከርሱ ጋር እኮ አንድ በሏቸው
አረ ድሮሬ እስከታቱኝ መቀበሪያ ላይ ሰጡኝ ነው እንዴ? አሁን በጅምላ ይሆንሉት በመደብ እንዴ? ቶ እኔማ ማለፍ የለበት ግድ የለም እኔ ገዛዋለሁ። መጨረሻው ስንት ነው ደግሞ? ይሄን ሳረግ ደግሞ ወሬ ወድጄ እንዳይመስልህ። እንዴ ምንም ሰው ጆሮ የሰማ የለም። አንድ ሰው የሰማው ወይኔም የሰማውት ሆነ ብሩን ትመልሳለህ። እንዴ ማን ነው ይሄን ጥበብ የነገረ? ለነገሩ ወሬ እኮ እናት ዓለም ጮማ የሚበላ የሚጠጣ በላይ እኮ ወሬ እኮ ሸጋ ነው። እኔ አሁን ሜዳ ላይ የዘረጋኝ ወሬ አይደል? እሺ ንገረኝ፣ ስንት ብር ነው መጨረሻው? ዳራ ማንንም አልሰማውም። ማንንም እኔ ራሱ አልሰማሁትም። እኔ እንኳን ሰምቼዋለሁ ግን ማንንም አልሰማውም። ማንንም ግድ የለም ይሁንሽ። ምን ተፈጥሮ ነው ንገረኝ እስቲ። አይ መጀመሪያማ ሂሳቡን ይክፈሉ። በቀኝ ሰምቼ በግራፍ ስቼዋለሁ ነው የሚሉት። ይሁን ግድ የለም እኔማ አልፈው። ምን አባቱና ደግሞ ዋናው ጥሩ ጥሩ ወሬውን እንጂ ሙት ደህና ወሬ ነግሬሃለሁ። ደግሞ መፈልጋቸው ሰዎች አሉ እንዴው መስማት መፈልጉን ሳሚሻ በሉ እንግዲህ ማምያው ኪሶት እንዳይጎድል አውሮፓ ሀገራት ምናምን አሜሪካ አረብ ሀገራት ምናምን ደወል ያርጉ። አሁን ከስንተኛው መደብ ልጀምር? ከአምስተኛው ጀምር። አቶ በቀለም ታውቁታላችሁ እናንተ ሰፈር ያለውን? በቀለ እንዴ የማንዳሩ ትልቅ ሰው የአገሩ አድባር እንዴ በቀለ ምን ሆነ? በጣም እኮ ነው የሚገርመው። በመቁረቢያ እድሜው በ70 ዓመቱ ሚስቱ ላይ ማገጠ ትልቁ ዳቦ ሊጥ ሆነ እንዴ በ70 ዓመቱ እንዴ በመሞቻው በመቁረቢያው ሰዓት። አቤት ልጆቹና ሚስቱ ምን አሉ እንዴ? ቆይ እንጂ አሁን እንግዲህ ለየትኛው ነው እንዴ የት ሄዶ ነው ንስሐ የሚገባው እሱ አሁን? እሺና ለመሆኑ ምን ሆነ? ዲማማ ምን ይሆናል? በቃ ማጋጣት ያዘ። አቤት ውርደት! አቤት አንተ ስማ፣ እኔ እኮ አውቄ ትቼው እንጂ እችን ሽንኩርትና አሁን ሚስቱ ስራ አጣ ነው ከቤት ሰው አጥቶ ነው ፌስታል ይዞ መጥቶ አንድ መደብና ሽንኩርት እየወሰደ አንድ ቀን ልሙት ሳሚ ልሙት መነጽሩ እንደዝቅ አርጎ አለኝ። እኔ ደግሞ እንዳልገባኝ ምንድነው በርበሬ ገባብህ ምን ሆነ ነው ስለው አይደለም ብሎ እንደገና ዝቅ አርጎ እንደዚህ አለኝ። እኔ ፊት ነስቸው ነው እንጂ በቀለ እኮ እኔም ጋር አንተ እሺ ኋላስ ምን ሆነ? እንደው ቶሎ ነገር ይባክ። አረ ምን አባታችሁ ይሆናሉ። በቃ ማጋጡ ተያዙ። ምን አለ እንደው ቢቀርበት እንዴ? ትልቅ ሰው አይደለም እንዴ እሱ? ምን ማማ እስኪ ድንችና ቲማቲም ይስጡ። እሺ እኔ ብለ እንደው በሰማይ አልሆነ በምድር አልሆነ እንዴ እሳት ውስጥ በርጅና ሊጨብ ወይ እሺ በቃ ምድር አራሳቸው ገና ከዚህ በኋላ 70 ዓመት ይኖራሉ። ተርብ አረ ማማ ባይኖርስ ማማ ወሬ አይሰሙኝም እንዴ? ቲማቲምና ድንች ይስጡኝ ያልኩት እኮ ነው። ነይ ምች አረ እኔ አልመታሁትም ይስጡኝ። እስቲ አትጨቅጭቅኝ። የፈለግሽውን ውሰጅ አንሽና ውሰጅ አልኩሽ እኮ። እና ሳሚዬ ምን አለ እስቲ ንገሪ ምን ሆነ? አረ እርሶ ይስጡኝ እንጂ ልሂድበት። ቀልድ ነው እንደ ያዙት አንቺ አጨቅጭቅኝ። በቃ የምትፈልጊውን ውሰጅ። ምን ተገተራ ማማማ ተማበይናቸው ከሰጡኝ ይስጡኝ። እኔ አልወስድም እንዴ። ስማ እናት አለምጂ እሱ ደግሞ ምንድነው እስቲ ንገሪ። እንዴ ጆሮ እኮ ማይሰማው ነገር የለም። ምንድነው ንገረኝ እስቲ። እማማ ወሬ እየሰሙኝ አይደለም እንዴ? ቲማቲምና ድንች ይስጡኝ አልኩት እኮ። ወይ አረ እንደው ምን አይነቱ አይወሬ መቀስናት እናንተ የመጣ ውሰጅ አልኩሽ እኮ። የምትፈልጊውን ይኸውልሽ አንቺና ውሰጂ። እማማ እኔ የምፈልገው የ40 ብር ነው። አረ ማን የላከብኝ አንተ? አረ እንደው ማን የላከሽ በዚህ ምን አይነቷ ናት? አረ እኔ ሽንኩርት አላልኩም። አይ ዝም በይ ውጋት የሆነች ያ እንጂ ስማ እንጂ ኋላ ምን ሆነ? አረ በቃ ሴትዮዋ ጋር በቃ ይዟቸው ሲጨዋወቱ እጅ ከፍንጅ እያዙ መሰሉት። እጅ ከፍንጅ ሁለቱ አቤት እንደው ሰው ሁሉ ምን አለ ታዲያ? ምን አለ ሰው ሁሉ ገና 70 ዓመት ነው የሚኖሩት። ሰውየው አረጋታችሁ መጠበቅ ነው። አረ እኔ 200 ብር ነው የሰጠሁት። አረ ምን የሆነች ወጋት ናት ወይስ ምን አለ እንደው ዝም ብትይ እንደው እሺ። እርሱ ከአሜሪካ ሊዞት ያመጣሉት ሜካፕ ቢቀባቡ ቢያምሩ ፋቢሉ አሁንስ ቢሆን እንዴ ሊለቁት ሙት እንጂ እኔ አሁንስ ቢሆን እኔ ከማን አንሳለሁ ብለህ ነው? ስማ እኔ እኮ አዳምጥ እኔ እኮ ከየትም ይሁን ከማንም የሚበልጥ ነገር እኮ ነው ያለው። እንዴ በጣም ቆንጆ እሺ ከዛ 200 ብር ነው የሰጠሁት መልሰው ሰጠ። አረ ዛሬ ምን ጉድ ነው? እሺ እጅ ሊዞር በይ አልኩሽ እኮ። እጅ በቃ ዞር በይ። ማን የላከብኝና አንተ ወሬህን ቀጥል። ከ500 ብር ይበልጣል እንዴ? 500 ብር እኮ ነው ወሬ የገዛው። የሷ 100 ብር መደብ 4። እሺ ይገርሙታል። ባለፈው ህብረተሰቡ በተሰበሰበበት ሰፊው ህዝብ በተገኘበት መድረክ መሪ ሆኖ ተራው ለማደረሰ ለትያ ልጣሽ ማይክ ተሰጣቸው። ይገርሙታል። መድረክ መሪው ደግሞ ሳያስበው ይሁን አስቡት አላቅም ማይክ ይዞ ደቅኖ ከኋላቸው አለቀቁትም። ፈሱት መትረየስ በሉት ታታታታ ህብረተሰቡ እንዳለ ታወቀ፣ ተረበሸ። ኧረ እሱ መትረየስ አይደለም መድፍ በሉት። በቃ እንዳለ ቤቱ እንዳለ ፌንት እንዳለ አግማሙን ማን ነው አጠኑን
ይሄ ደግሞ አሁን የሷን ይሄን ወሬ ነው ብለህ የሷን ወሬ ይዘህ ትመጣለህ እንዴ? ወሬኛ ሌላ ወሬ ነው ማለት የሷ ተው እንግዲህ እንደፈለገች ትሆን። ማማ መንሽ ነው እንዴ? በዚህ ኑሮ ውድነት እንደዚህ ከፈሱ የትም ያልተሰማጭው እኮ ነው። እና መደባ እንዲቀጥሉ ይስ አቤት ዘንድሮ እኮ ማን ሰማው ጉድ የለ። በስተርጅና እንደው ሞቴን አታዘገየው ማለት ይሄን ነው በቃ። አፍጥነው ማለት ይሄን ነው። እሺ በጣም ጥሩ። አቶ ሽፈራውን ያውቁታል አይደለም? እሺ ደግሞ እሱን አንተ ሽፈራው እንዳታነሳ ወዳጄ ነው እንዴ። ባጣት ወደቀ ልትለው ነው እንዴ? እሱን ደግሞ ይገርማቸዋል። አዲስ ተከራያቸው ምግብ ስትሰራ ማይሸታቸዋል እሳቸው። ከዛ በኋላ ተከራው እንጀራ ልትገዛ ስትወጣ ገብተው ምን ሲያደርጉ ታገኛቸዋለች? ወጥ ሲጠጡ ድርስ እጅ ከፍንጅ ከነድስቱ አፋቸው ላይ ተያዙ። አቤት ውርደት! ወጣጣ ነው የምትለው? ያውም ሽሮ ጠጣ እንዴ እሱ? ኧረ እንደው አፈር በላናቲ። እሺ እንዲህ ከዛማ ስትደርስባቸው በቃ በሚስጥራቸው እንዳይነቃ የሶስት ወር ቤት ኪራይ ትችልሻለሁ በቃ ትችልሻለሁ ይሏት። አዩ የኔን ብቃት የእርሱን የወሬ ጥማት ለማርካት የትም ግቢ ገባለሁ፣ ውጭ ወጣለሁ፣ አሜሪካ፣ ሱዳን፣ ባግዳድ የትም ነው የምሄደው የእርሱን የወሬ ጥማት ለማብረድ። እኔ የምልህ እኔን መጡ አሁን ጋብዥን ቢት ይለኝ ምን ችግር አለው? እንደው እንደራሱ መስሎት ነው እንጂ እኔን ፎጋ አይደለም ይበለው። የታባቱ እንኳን አቀመሰው እንዴ? እኔ ጋብዘው ነበር አይደል? እንደው አሳምሬ ነበር ማበላው ማጠጣውና። አዩዋ ግን እሳቸው ወጣቸውን ሲጠጡ እኔ ደግሞ ለእርሱ ወሬዎትን አሁን ታያላችሁ። የታችኛው ሰፈር የድሩ ሊቀመንበር መምጣቱ ይቀር እንዴ? አንተ እሳቸው ወሬ ይወዳሉ እንዴ? እንዴ ኧረ እኔ አላልኩም እንዴ። ሊያስገድሉኝ ነው እንዴ? ሊያሰቅሉኝ ነው? እቆጫለሁ ታባቱና ይቆይ ና ወዴት ነው የምትሄደው? ና እንዴ አያችሁ ሲጫወትብኝ 500 ብሬን ይዞ ቆይ የረባው ወሬ እኮ ራሱ አልነገረኝም እኮ ኧረ ታባቱና ቆይ በ500 ብር የረባው ወሬ እኮ አላወራኝም። እራሱ አውቆ እኮ ነው ያጭበረበረኝ። አልጣሽ አለ ማይክ ተቀበለች አለ ሰውየው አለ ማንትሴን አለ። ለነገሩ የታባቱ ይሄን ቀምቼ ይሄ ግን ለጣይ ጥሩ ይመስለኛል። እኔ አሁን ጣዩ እየበላኝ አይደል? አዎ አይ ሲጠቅማል። እንዲህ አርጎ ደግሞ ስታይልን መቀየር የመሰለ ነገር የለም። እንዴት ሆሉም ማውጋት ምን ነው እናት አለ ውጋት ነው ያልከኝ አንተ? ማን ነው ውጋት? የእሱን ኮፍያ አይደለ እንዴ ያደረጉት? እኔ ምን እሱን ተው ውጋቱን ተውና ምን ነው ባዶ እጅን መጣ? ምንም ይኸውልህ በዚህ ታች መንደር ጠላ ቤቱ አሉ ሁለት ሰዎች ቁጭ ይሉና ያቺ ቆንጆ ሴት አለች አይደል ጠላው የምትቀዳ እሷን ወደዋሉ እየመጡ መጎለት ጠላውን መጠጣት ያቺን ያመጠጣት እሱን መጠጣት ያኛውን መጠጣት። አሁን ሁለቱም ጉበታቸውን ታመመዋሉ። ሲተኙ ደግሞ ሆስፒታል ሁለቱ ተኙባት አሉ። አሁን ማንን ታስታምም ግራ ገብቷት ብለው ነገሩኝ። እውነት ነው እንዴ ይሄ ነገር? የዛሬው ደግሞ የከፋ ነው እማማ። እኔ ብሄድሽ እንዴ ቅባቱ የት ተይልተር ነው? ምን ነው ተው እንጂ ብቻዬን ተይልተር ነው እንዴ? ዛሬ ስራ የለም እንዴ? ምን ነውና አንተ ስማ ሴት እያልክ ግን መቦዘንና ይሄው እንዲሁ ዋልጌ መሆን አብስተሃል። ይሄው ለሴቶቹ ሁሉ ዱቤ ሰጥቼ ይሄው አንድ ቀን መገዛበት የለም። ይሄው ባዶና ጨብጨብ ይቀር ብቻዬን አጨበጨብ እንዴ ቅባቱ። እኔ እያለሁ እኔ እናት በፍጹም አንተማ እንዲህ ባዶና አትቀርም። ግድ የለም እኔ ሁሉ ጊዜ አይደል ማካፍልና አሁንም አካፍላለሁ። ተቀመጥ። ይሄው አየሁ አይደል ለሴት ስትል እንዲህ ባዶን ቀረ። ላሚቱ ሳሩን እንጂ ገደሉን ሳታይ ገደል ገብታ ቀረች ይባላል። አንተም ሴት ስታይ ነው ይሄው ገደል ገብታ የምትቀረው። ነግሬሃለሁ። በል ተቀመጥ። ይሄው ውሰድ። ከዚህ በኋላ ለአንዲት ሴት ዱቤ አልሰጥም። ለአንዲት ሴት ይሄው አጨብጭቤ ቀር። ሴቶች እኮ ሲባሉ አስመሳይ ውሸታሞች ናቸው። አንተ ሴት አስመሳይ ምን አልክ? እኔ አስመሳይ ነኝ? ሴት ኖት እንዴ? ወይ ማማ እኔ ደግሞ ረስቼው እኔ ሌሎቹን ሴቶች አልኩኝ እንጂ እኮ እርሶን አይደለም ያልኩት። ሁለተኛ ለአንዲት ሴት ግን ብሰጥ እጄን ቁርጥ ያርገው እና እኔ ወንድ ነኝ እንዴ? እንደውም ከዚህ በኋላ ማማ ይመኑኝ፣ በቃ እርሶ ብቻ ይመኑኝ። ዱቤ የለም ብዬ በትልቁ እንደ ፖስተር ለጥፋለሁ። ማናትች እዚህ ትልቁ ሰውዬ የሽማግሌው ሰውዬ አግብቶ ያመጧት ሴት ሰላምታ እኮ የለንም። እንደው አልፋስ ደህና ዋልሽ እናቴ እንዴት ዋልሽ? እንደው መንደሩ ደህና ነው? ምን አዲስ ነገር አለ ስላት እሷም እንደኔ በጤናት መሰል ወሬውን አቀብላኝ ሄደቻ። እውነት ነው እንዴ? ኧረ እኔ ምንም የማውቀው ምንም የሰማሁትም ነገር የለኝም። ምንድነው አንተ እየዋሸኝ ነው እንዴ? እንዴት አታውቅም?
እንዴት አልሰማህም? እሺ ተወው በቃ እሱ ሌላ የሰማው ወሬ የለም? በቴሌቪዥን የሰሙት? እስቲ ምን ሰማ ንገረኝ። እንዲሁ ያቺ ጦልጧላ ጎረቤት የመጣ ነው እንጂ ደህና እኮ ቴሌቪዥን ከፍቼ እኮ ቁጭ ብዬ እየሰማው ነበር። ምንድነው የሰማው ንገረኝ እስቲ። ዩክሬን? አይ እሱን ሰምቻለሁ። በልሽ ንገረኝ ግድ የለም ያልሰማሁት ይሆናል። እሺ ምን ተባለ? አይ እኔ እንኳን ከሌሊቱ 6 ሰዓት ነው የሰማሁት። እርሶ ደግሞ ያኔ በቃ እግሮትን ሰቅለው ተኝተዋል። ምንም የሚያውቁት ነገር የለም በዛ ሰዓት። አንተ ምን ነው አንተ እንደው እኔን ለማዋረድ ምንጣፍ አንጥፉልኝ አልክሳ እንቅልፋም ነሽ እያልከኝ ነው እንዴ? ስማ እኔ ትርንኮ እኮ ማታ ይኸው በጊዜ ተኛለሁ። ጧት ደግሞ የሚቀድመኛል ብድክ ብዬ እነሳለሁ። ይሄ ደግሞ አዲሱ ተመራጭ ትራምፕ አለ አይደለ? የዩክሬንና የራሻ ጦርነት ይቁም ብሏል። እዲያ አሁን ይሄ ነው እንዴ? ይሄንም አይሰማውት አይደል? እኔ እኮ ሌላ አዲስ ወሬ ይዘህ መጣ ብዬ ደግሞ መቋመጤ ደግሞ እኔ እዲያ አይ እኔ ማማ እኔ እንኳን የሰማሁት ነገር የለም። ግን ሰው ምን ሆኗል? እንደው ምን ነክቶታል ግን በዚህ ጊዜ? ወይ ጉድ! አዲስ ብሎ መጣ። እሺ ምን ተደረገ? ምንድነው ንገረኝ። እሺ ይውሎት በርግጥ ማማ የሰማሁት ነገር የለም። ግን በአንድ ነገር እንደራደር። ብር ይስጡኝና በጣም ስለራበኝ አይደለም ወዴን ጀርባዬን ርቦኛል። ከፊቱ ያጥፋት ማማ በጣም የራበኝ ጀርባ ሲርብ ለመጀመሪያ ጊዜ ነው። ስለዚህ የሆነ ሳንቲም ይስጡኝና ቁርስ ልብላ። ምርጥ ወሬ ትኩስ ወሬ ልንገሮት። እኔ ምን እንደው አሁን ያልከው ነገር ጥሬ ወሬ ነው? ያልተወራ ወሬ ነው ማለት? እኔ እንደው እኔ እሰጥሃለሁ ግን ወሬ ፈልጌ አይደለም። ቁርስ ስላልበላ ነው እናቴ። እንካችን ብላባት። እዚህ ሽሮ አለ ደግሞ ቆንጆ ምግብ አለ። እዚህ ቀዩዋ ሴት እሷ ብላ እናቴ። እና ምንድነው ወሬውን አውርተኝ ሂድ። ወይኔ ያልተዘጋጀውበት ወሬ ምን ብዬ ላወራቸው ነው ደግሞ? አንተርደይ መዳህ እኔ ምሎት ማማ እመቤትን ያቋታል እንዴ? እመቤት? ኧረ እዚህ ሰፈርስ እመቤት የምትባል የለችም። የትኛዋ እመቤት ናት? ወይኔ ጉዴ ተበላሁ። እንትን አዲስ ተከራይ ናት ማማ፣ አዲስ ተከራይ ናት። እና ምን ሆነች? ያው በቃ እንዲህ ለወሬ እንዲህ ጉጉት ስትላሉ ድንገት በቃ ተቀሰፈች አሉ። እንዲህ እንዳለች ነው አሉ የሞተችው። አንተ እኔን እየሸወድክ እኔን እያታለህ ምንም አታውቅም ብለህ ነው አይደል? አምጣ ብሬ አምጣ። ወይ ወሬ ታመጣለህ ወይ ብሬን ታመጣለህ። አምጣ። አለበለዚያ ይኸውልህ እነግርሃለሁ። አለበለዚያ ምን? አለበለዚያ ምን? ትኩስ ወሬ ይዘህ ትመጣለህ። ብሬን በልተህ ዝም ትላለህ እንዴ? ወስላታ ደግሞ አንተ ደግሞ ቁጭ ብለህ እያታለልክ። እሺ ማማ እርሶም እዚሁ ይጠብቁኝ። ወሬ ከፈለጉ ንቅንቅ እንዳይሉ እዛች እንዴ ቀጭኗ ሰፈር ወደ ታች ወደ ወንዙ የምታስኬደው አውቀዋለሁ። አዎ እዛ ሰፈር ኃይለኛ ጠላ ቤት ተከፍቷል። አቤት ወሬ ይወራል ማማ፣ ይወራል። በቃ ወሬ እንደ ምንድነው ይሄ ምንጭ እንደዛ ነው። ፈልቅ ሂድ፣ አዳዲስ ወሬ ሂድ። በቃ ሂድ በቃ ንቅንቅ እንዳይሉ እንዴ ወዴት እንዴ ቤትዬ የኔ ቆንጆ ማለት የጠፋሽ አለሁልህ የኔ ቅባት። ምን ነው ቤትዬ ሰሞኑን ጠፋሽ? ቆንጆ ቲማቲም ሲመጣ ይሄማ ለቤቴ ነው እያልኩኝ አስቀምጥልሽ ነበር። የኔ ቆንጆ ምን ፈለግሽ? ይኸው ሽንኩርት ብቲ ቲማቲም ጎመንም አለ። ይኸው ፀሐይ እንዳይመታው ያስቀመጥኩት ዛሬ እሱ ጋር የለም። ሁሉ ነገር ከኔ ያለ ፈለግሽ ነይና ውሰጂ። ንግሽ እናት አለ ምን ያሽለጠልጣሃል? እስኪ እንደ ወንዶች እንደ ቆፍጠን እንደ ኮስተር በል እስቲ። እንዴ ቅቤ እኔ እኮ ወንድ ነበር የምትመስለኝ፣ ለካ ሴት ነህ። ድሮም አለመጠርጠር እዚህ ጉሊት ላይ ታገኘ። ቤትዬ እሳቸውን አትስሚያቸው እሺ። እኔ ወንድ ነኝ። ከፈለግሽ ይሄ ወንድነቴን ላሳይሽ። እውነቴን ነው የምልህ ላሳይሽ፣ ከምሬ ነው። እኔ አረጋግጥልሻለሁ። ግን የሁላ ሰው ፊት አላውልቅም ብዬ ነው። እንዴ ማማ ግን እንዴት ሴት እንደሆነ አወቁ? ቤትዬ ማንንም አትመኝ። እኔ ወንድ ነኝ እሺ። ማንም ቱሪናፋም ቢከፍትብሽ ቢያወራልሽ እኔ ወንድ ነኝ እሺ። ጀግና እናቴ የወለደችኝ ነኝ እሺ። አሁን ምን ልስጥሽ? ማለቴ ምን ይስጡሽ? እሳቸው ግን እኮ ብር አልያዝኩም። እንዴ ቅባቱ? አቤት የማማ ስንት ተነጋ። አመሰግናለሁ። ምንም አይደል። ትገሚ። አረ ብርድ አስመታሽ። አንተ ወይ ቁርሱስ ጠላውስ? ጠጣው በላው። ከማይረባ ቁርስ ይሄ አይሻልም እንዴ? ምን ማማ ደግሞ? አረ ማማ ይዤው ነው የምተኛ። ሽንኩርትና ቲማቲም ይስጧት። ቆይ ግን አውቅሻለሁ እንዴ አንቺ? አይ ኧረ አያውቁኝም። አምጪ ስጫቸው። እኔ የምልሽ ያንስሻል አድርጌላቸው። ማለቴ ብር ካስፈልግሽ ጨምርልሻለሁ። እንትን ዘይት ምናምን ቁንዶ በርበሬ። አመሰግናለሁ። እሺ
ማማ አንቺም እናት አለ ምን በወጣሽ ሂጂ እናቴ ሂጂ ቻው ጉድ የገዛ ብሬን ሰጥቼ እንደገና አንተ ወይ አንተ ምን ነው ምን ሆነው ነው በቃ ሆዴ ከሞላ ምን ያስፈልጋል ሞላ እኮ ማለት እኮ እንዴ የቴጀ እንደመጣው አላዩኝም እኮ እንዴ ምን ያደርጋላት የከማይረባ ቋስ ፍርፍር ነው ግፋ ቤት አላም ጠጣው እዚያንም በላው አሁን በገዛ ብሬ እንደገና ኖ ዝም በል እኔ እናንተ ዝም በል እድሜ ልክ እንዲህ እንደሆንከው መንገድ ላይ ወድቀህ ነው የምትቀረው ከዚህ በኋላ ላንተ ከሰጠው ይሄው እንዲህ አርገኝ እንዲህ አምሰት በፍጹም ማልኩ በቃ ማልኩ ይሄው እንዲህ በቃ በቃ አምሰት ምን አገባህ ምንም አይዝም እኮ እንዴ ካለው እንዲሁ ሴት ጋር ምንድነው እንዲሁ የተፈጠርከው አንተ እንዴት ነው የተሰራው ንገረኝ ፈጠረኝ ለነሱ ብሎ ፈጠረኝ ታዲያ ገንዘብን እየሰጣ እየለመንክ አሁን ራበኝ ጀርባዬ ሁሉ ተራበ ብለህ ብር አውጥቼ ሰጥቼ እንደገና ለሷ ሞላ ስትለኝ ሞላ አሁን በደንብ አድርገህ ጻፍልኝ ምንድነው የምጽፈው እኔ እድሩ ሊቀመንበሩኝ በመመረጤ አንደኛ ደስ ብሎኛል ሁለተኛ ህግ አወጣለሁ ህጉ በደንብ ሰው እንዲተዳደርበት እንዲስተካከልበትና እንዲያድግበት አድርጌ እንትን እላለሁ ጻፍልኝ ቆይ እርሶ ራስዎ እንዲያመቸውት ነው እንዴ ለራስዎ እንዲመቸውት ነው ህጉን የሚያወጡት ይሄማ መሆን የለበትም የሰፈሩንም ሰው ሰብሰብ አድርገው አንድ ላይ ተመካክራችሁ ነው ህግ ማውጣት ያለበት ለእርሶ ብቻ እንዲመች ነው እንዴ ህጉን የሚያወጡት እርሶ ስማ እንኳን እኔ ቀርቶና ነባር እንደው የድር መሪ ናቸው የተባሉት እንኳን ለራሳቸው እንዲመቸው አድርገው ነው የሚያወጡት ይኸውልህ አሁን በደንብ ጻፍ አንደኛ የድር አባላቱ በሙሉ ከመሞቱ በፊት በእያንዳንዱ ስብሰባ ላይ መገኘት አለበት ካልተገኘ ራሱ የሚጠየቅበት ይጠየቃል ሁለተኛ ደግሞ ምንድነው ማንኛውም እድርተኛ ሲሞት ወደ ሲኦል ከሆነ የሚገባው እድርተኛው እንጀራም ሆነ ወጥ ማውጣት የለበት መቅበር ብቻ ነው የሚጠበቅበት ቆይ ገነት ይግባ ሲኦል ይግባ እርሶ በምን አወቁ እንዴት ይሄ ይጠፋኛልና እኔ ሰፈሬን ሰው አላውቅም እንዴ አበበች በለጠች ደመሶ ያ ደምስ ደሞ ማን ነው አየለ ሰለሞን ሆነው እነሱ ገነት የሚገቡ ይመስላል እንዴ እንዴት ይጠፋኛል ሌላው ደንብ ደግሞ ምንድነው የራሱ የድር አባላቱ ከመሞቱ በፊት የሚሞት ከሆነ ከቀበሌ ማስረጃ አምጥቶ ቀድሞ መስጠት አለበት እማማ የሚናገሩትን ነገር ያውቁታል መሞቱን የሚያረጋግጥ እኮ ነው የሚሉት እንዴ እንደዛ ነው እንዴ ያልኩት አይደለም እንደሱ እኔ እኮ ስቸኩል እሳሳታለሁ ማለት ቤተሰቦቹ ዘመዶቹ ናቸው ወረቀት ማምጣት ያለባቸው እንግዲህ ይኸውልህ እኔ የድሩ ሊቀመንበሩኛል ሰጥ አርጌን ሴት ሁሉ ቀጥ አርጌ ነው መመረው በቃ ለነገሩ ምንድነው እየተወራ ያለ ምንድነው የሚባለው ይሄን ብቻ ነገሩኝ ብያለሁ አሁን እዚህ ሰፈር ውስጥ እኮ የሚወራው የእርሶ ሹመት ብቻ ነው የሚወራው እንዴት ሾሟቸው እንዴት እሳቸው መረጧቸው አቤት ይሄ ሰፈር አቤት ይሄ እድር በቃ አሉባልተኛ መንደሬ ወሬኛ ሊሆን እኮ ነው ስማ እኔ ይኸውልህ ከአሉባልታ ነፃ የወጣ እድር ነው ማረከው ደግሞ ይሄን እድር ደግሞ በዓለም ደረጃ የሚታወቅ ኢኮኖሚው ያደገ ነው ማረከው ሌላው ደግሞ ምንድነው ከአንድ እድር በ3 ወር ውስጥ ሁለት ሰው ከሞተ አንደኛው አያገኝም ምክንያቱም እድሩ ኪሳራ ላይ ይወድቃላ በደንብ አርገጣፍ ብያለሁ ይሄን ይዤ ነው ማረከው ከዛሬ ጀምሮ ደግሞ ይኸውልህ ሌላው ህግ ደግሞ ምንድነው ማንኛውም እድርተኛ አንዱ እድርተኛ ሲሞት ማልቀስ አለበት ካልሆነ ግን ራሱ ሲሞት አይለቀስለትም ይሄን ደግሞ የምትቆጣጣር ደግሞ አስቱ ማስቲካ ናት ጻፍ እሱ ነው ግን ማማወሪ ህጉ ግን አልበዛም ደግሞ ሌላው ደግሞ ምንድን መሰለህ እድሩ ወደ ንግድ መቀየር አለበት አየህ ይሄን እኮ ጭንቅላት ያለው እኔ ብቻ ነኝ ይሄን መቀየር የቻልኩት ይሄን ደግሞ እውቅና ሊሰጠኝ ይገባል ቆይ እማማ ህጉን እኮ አዘበራረቁት የንግድ ተቋም ነው ወይስ እድር ነው የሚመሩት እርሶ በጭራሽ ይኸውልህ ይሄን እድር በነጻነት ነው የምመራው እምቢ ካለ ደግሞ እየቀጣው ስነ ስርዓት እያሳስኩ እመረዋለሁ በቃ እድሩ ግዴታው ነው ይሄ ደግሞ ይሄን ደግሞ እንድትቆጣጠርና አስለቃሽ አርጄ ደግሞ ማን መርጫለሁ አስቴርን ነው ደግሞ እሷ ደግሞ በደንብ ካለቀሰች እንግዲህ ያልቃሽና የያዘንተኛ ቤተሰብ አንዳንድ ነገር ይሰጣታል ኑሮዋም ይቀየራል እሷ እማማ አሁንማ የድሩ ሊቀመንበር ሆነዋል ወሬ ተመቾት አይደለ ከዛና ከዚህ በቃ እንደ ቴኒስ ኳስ ያቀባብሉታል ለውጥ ያስፈልጋል ደግሞ ይሁን አንተን ደግሞ መቃብር ቆፋሪ አርጄ ደግሞ መርጫለሁ
ስለዚህ አንተ ደግሞ ምንድነው ማድረግ ያለብህ? አንዳንድ ወሬ እያስክ መምጣት አለብህ። ምንድነው የሚለው ሰጥቶ መቀበል ማለት ይሄ ነው እንግዲህ። እኔ ግን ሌላ ስራ ፈልጉልኝ። እኔ ይሄ መቃብር ቆፋሪ መሆን አልፈልግም። የተሻለ ነገር ይስጡኝ። እንዴ አብረን አይደል እንዴ የምንነግደው? ሹመት ላይ ሹመት ይስጡኝ እንጂ እኔ መቃብር ቆፋሪ አያርጉኝ። ታያለህ፣ አንተ ብትሞት አንድ ሰው እንዳያለቅስ አርጄ እድርተኛው ሁሉ ነው ማሳደመብ። ይሄን አረጋለሁ። እኔ በዚህ ሰዓት የማንንም ፖለቲካ ማረጋፊያ የማንንም ብሶት ማረጋፊያ መሆን አልፈልግም። እኔ እንባቸው ይፈጅኝ። እኔ አልፈልግም። ይቅርብ። እርሶም ቢሆን እኮ ብሶቶትን እኔ ላይ ነው የሚያራግፉት አይደለም? እኔን ማራገፊያ መሆን አልፈልግም። በቃ እንደውም እኔ ስሞት ማንንም እንዲያለቅስልኝ አልፈልግም። በቃ እሱ ካዘነልኝ ፈጣሪ ይበቃኛል። ጥሩ በቃ ታያለህ። ስትሞት ደግሞ እንደታለቅሱ አድማ ማን እኔ ሌላ ሰው አላስለቅም። ለምን በጭንቅላቴ እንደ ቆሜ አልቀበሩኝ? እንዳትቀብሩኝ። ታያለህ። እንደውም አትቀበሩኝ። እንደውም ማልቀስ አይደለም ትከሉኝ። አዎ እንዴ ትከሉኝ። ልትሸት ለራሳችን ስንል ነው የምንቀብረው። እድሜ ለማዘጋጅ አንስቶ ይገለብጠኛል። ይገልብጥ ወስዶ ይክተት። አሁን እሱን ጻፍ ብያለሁ። አሜን ጻፍ አልኩ። አሁን የተናገርከውን ሁሉ ጻፍ። ይገለብጠኝ። አዎ ጻፍ። በቁሜ ይገለብጥ ይግባኝ። ጻፎ ብያለሁ። ተናግረህ የለ ጻፍ። በቃ አው በቃ አው ውይ ፀሐዩ እኮ በላኝ እናቴ። ኧረ እንዲህ ያለ ጥላ እያለ እኔ እንደው ምን አንገላታኝ። ከዛ ስሄድ እዚህ ስሄድ ይመጣል ደግሞ። አሁን አይችልም፣ ወደዛ እሄዳለሁ። ምን ሁሉም የኔ ቦታ ነው። ምን እንኳን ደስ አለዎት ማማ፣ እንኳን ደስ አለዎት፣ እንኳን ደስ አለዎት። እግዚአብሔር በእውነት እውነቴን እኮ በጣም ነው ደስ አለኝ። የድር መርሆን አይደለም ተመረጠ አይደለም። እሰይ እማማ እርስዎ እናቴ እንደዛ ነው። እሺ ይቅርታ። ወንበር የለም ችግር የለም እኮ ቢቀመጥም ችግር ለእርሶ ደስታ ለእርሶ እድር እንትን ብልጠት እንትን ይሄ ምንድን ነው ስልጣን ትልቅነት በእግሬ ብቀመጥ በቅሬስ ብቀመጥ አንተ እኮ ቅንህ እናት አለኝ። ቅንነትህ መልካምነት ድንጋይ ከመሳከም ይሻላል ብዬሽ እኮ አይደለም። ይቀመጥ ደስ አለህ። ደስ ብሎኝ በጣም ተመረጥኩ። ኧረ በስመ አብ ተመረጥኩ። ደስ ነው እናንተ? አዎ ደስ አለኝ። እንዴት ነው መንደሩ? አዎ እናቴ ሳሙለት እንዳመታኝ። እሺ እኔና ወይ ቀሳር ጀርሳ አረ እንደው ነው። እሺ እኔ እኮ እንደዛ ነው። ደስ ብሎኛል። በጣም ነው ደስ አለኝ። በጣም በቃ ሲሰማ ጊዜ እማማ የድር መሪ ሆኑ ተመርጦ ትበስ ሲባል አቤት ደስታ፣ አቤት ጩኸት፣ አቤት ልልታ። ምንድነው ይሄ ሰውዬ ምንድነው እንደዚህ ያስጮብለስ? እዛ እናንተና ሰፈር እዛ ሰፈር እየታማ ነው እየተወራ ነው። ወሬ ብቻ መሰለሽ? ወሬው ወሬ ብቻ መሰለሽ? በቃ እሳ ሶትያ እንዴት ትልቅ ምርጫ እንዴት ምናምን እኔ ደግሞ እምቢ ብዬ በመከራ ውሳኔ እኮ ደስ አለኝ። እውነቴን እኮ ደስ ብሎኛል እኮ በጣም ደስታ ነሽ። እኔ እማማ በእውነት እውነቴን እኮ ነው። ልቤ በጣም ንጹህ ሰው ነው። እግዚአብሔርን እውነቴን እኮ ነው። ግን እንዴት በአንድ ጊዜ ከቲማቲም ሻጭነት በእድር ሊቀመንበርነት እንዴት ነው ግን ወጣል እሱ ነገር? ምን አንተ ይሄ ደግሞ ምን ማለት ነው? በቃ ይሳደባ እንዴ! እኔ እኮ ለእርሶ ነገርኩት እኮ ስለምወድ ነው አይደለም እንዴ? አንደኛ ነገር የእድር እንትን ሰፈር እርሶ አሉባልተኛ ስለሆኑ ነው። ሁለተኛ ወረኛ ሰው ለእድር መሪነት አይሆንም። ምክንያቱም ሰው ከሰው ጋር ያጋጫል። ከዛ እንደገና ደግሞ እድር እንደገና ጥሩምባ ማንፋት አለ፣ ማስነፋት አለ፣ ንብሮ መስቀቀል አለ፣ እንትናል ይሄ ሁሉ ነገር ለእርሶ አይሆንም ብዬ እንጂ እኮ ልቤ እኮ ንጹህ ነው እኮ አይደለም እንዴ? እማማ ሆዴ እኮ ይጮህ ነው እኮ አልሰማም እንዴ? ኧረ ምንም አልሰማሁም። ከእርሶ ቀድሞ ጆሮ ያረጃ እንዴ? ኢዴት ነገር ነው እንዴ? ምን አንተ ይሄ ደግሞ ምን ማለት ነው? በቃ እርሶ ዝም ብሎ ነው እንደ አሜሪካን መዱት እጭን ኮን አያውቁም። እኔ ባደንን በሆን ኖሮ ማለት ነው ይሄ ባደናን የሚባል ሰው በሆን ኖሮ እርጎትን አሜሪካን አላስረግጥም ነበር። ታውቃለህ ግን አንተ አውቄ እኮ ነው ማላውቅ መስሎ ነው። ልጅ ለእናቷ ምጥ አስተማረች አሉ። ስማ እኔ እኮ ብዙ ጊዜ አሜሪካን ሀገር ብሮሰስ ያረኩ ሰው ነኝ። እንኳን እንግሊዘኛ ሌላም እችላለሁ።
ወረኛ። እኔ አሁን አውቄ እንደዛ ስላልኩኝ እሱ በቃ ምንም አያውቁም አለ አይደለ? ስማ ደግሞ አሁን ያለው አሜሪካ እንትን ዶላር ነው ማነው ትራምቡ ማነው እሳቸው ናቸው እኮ ወረኛ። አንተ የጠራው ሌላ የወረዱትን ሰውዬ እኮ ነው። ምን ይላል ይሄ? ሰራውለት ባለማውቀን እለለማውቀን ስህተት ነው እኮ አልሰራ ባለማውቀን እኮ ነው ያወኩበት እኮ እሱን በጣም ተሳስተዋል እኮ ያሉት። አልተሳሳትኩም፣ ልክ ነኝ። እንደውም ቀደም አሜሪካን ሀገር ብርሃኑ ልጄ ጋር እያወራው ነበረ። ልጆትም ሂደት አልወጣ አይደለም። አይ ማማ እሱ ታፑሼ እንዴ ዛሬ ምኑን ነው ቀምሳ ይመጣ? ይልቅ ይሄ መቀባጣጠሩን ተውና ይኸውልህ በየመንደሩ በየዱሩ በየሰርጉ እንደው በዚህ በሱቁ ሸማቾች ሁሉ ቦታ ስለኔ ምንድነው የሚወራ ነገር? ይሲ ምን እየተባለ ነው? አሁን እኮ እንዳንተ አይነት ሰው ያስፈልገኛል። ዞር ዞር ብሎ መቼም ኃላፊ አይደል? ኃላፊ እኮ ምን ይባላል መሰለ መረጃ አይናቅምም ደግሞም አይታመንም ይባላል። አሁን አንተ የምታመጣውንም እሰበስባለሁ። ንገረኝ እስቲ ምን እየተባለ ነው? እኔ አሁን ሁለት ማማ የምሰማኝ ነገር ቢኖር የሆደ ጩኸት ነው። እርሶስ ምንድነው የሚሰማው? እኔ የማይሰማውት ማን ነው? ይሄ ማን ነው ስሙ ጠፋብኝ። ደፈራ። እንዴት ነው? እውነት ነው ውሸት ነው? ደፈር ማን ነው የደፈረው እንዴ? እንደዚህ ከመደፈር አናቱን ብለው አይደፉትም ነበርን? እኔም እኮ ቅድም እኮ ደፈረኝ አንዱ ታውቃለሽ። ማለት ወንዱ አንተ እንጃ እኮ ኢትዮጵያዊ ነን እንዴ? በእኛ ማህበረሰብ እኮ እንዲህ አይነት ነውር ነገር እኮ አይፈቀድም። ምን ማለት ፈልገህ ነው? ደፈረኝ። ከዛ ያው እኔ ደግሞ ሲደፍረኝ በስድብ ሲደፍረኝ ጊዜ እኔ ደግሞ አናቱን ብዬ ሁለቴ እንትን ገልብጦ ተደፋብ። ልበና አቁም አይደለም ጉልበትና አቁም ደፋውት በይ እታባቱ። እርሶንም የሚደፍር ሰው መደፋር አለበት የምልህ ሰምተሃል እንዴ? ይሄ አቤል የሚባል ድንጋይ ላይ ቁጭ ብሎ የሚውለው ሴት ደፍሮ ታሰረ እኮ ነው የምልህ። አልሰማህም ወይ? እሱ ተደፈራ። እንዴት ተደፈረ? በሳት ተደፈራል እሱ። እሱም ብሎ ወንድ ደግሞ ወንድ አሳዳቢ እንዴት ተደፍሮ እንደዛ ይመጣል? መደፈር እንደዚህ ነው። ግን ተደፈራ ሲሉ ምንድነው ተደፈራ? አረ እንዴት አድርጌ ላስረዳ? ሴቷን ሳትፈልግ ያለ ፍላጎቱ አስተኛት እኮ ነው የምልህ። ታዲያ ምን ችግር አለ? ታዲያ ባስተኛ ምን ችግር አለ? እራሱ እንቅልፏ ሲመጣ ትተኛለች አይደለም? እንደገና ደግሞ ምንድነው እሱስ አብሮ በተኛ ምን ችግር አለ? እንደገና እኔም ተኛለሁ እኮ አይደለም? እርሶም ተኛለሁ አይደለም? እርሶም ማልተኙ ከሆነ ደግሞ እኔ መጥቻ አስተኛውታለሁ። እንደገና ደግሞ ማን ነው ቅድም ማን ነው አብል የሚባል ልጅ አለ አይደለም? እሱ እንዳስተኛ አብሬ ታሱ ጋር ትተኛላችሁ። ምን ችግር አለ? አንተ እኔ ነው የምታስተኛኝ? በዚህ ቲማቲም ነው እንደው እኮ አረጀ መጠለ ምን ነው ማማ ቲማቲም ረከሰ እንደ ለባትማቲም 10 ጊዜ ማፍረጥ ማስፈራራት ብፈልገው ዝም ስማ በሽንኩርትም ልመታች ነው። እድባኮትን እድባካ ሄዳለሁ ታዲያ ምን አባቱ ምን እኔ ደግሞ የሆነ ደስታ መጣ ብዬ የት አባቱ ይሄ አጥቶ መጥቶ ደግሞ ቆይ ታፑሼ ቆይ እትዬ ደህና ነሽ አይደለም? እንዴት ነሽ? ሰላም ነሽ? እንዴት ተመለሰ? መጣሁት። ታዲያ ምን ከዚህ በኋላ እንደው እሺ እናቴ ከዚህ በኋላ እንደውም ካንቺ ወዴት ማለት እዚህ ቁጭ ብዬ ስራ ብሰራ ይሻላል። እስቲ እንትን ሽንኩርት ምናምን ስጭልኝ። እኔ በቃ እዚህ ብሰራ ይሻላል እኮ ፀሐዩ ተቃጠለች። በቃ እሸጣለሁ። እዚህ ምን ይሻላል? ምን ማሸጥ አይሻለኝም? ቁጭ ብለህ ስራ ብትባል መች ይሻልክና እንካሽ። ከዚህ በኋላ ማች በቃ ስራ በስራ ነው የሚሻል። ከፈለክ ደግሞ እዛ ማዳበሪያው ላይ አለልህ። በቃ ይበቃል። ማዳበሪያው ጋር መውሰድ ትችላለህ። ይበቃል። እንግዲህ ስራ ጠፋ? ስራ የለም። ምን አለ? ሽንኩርት በቅናሽ፣ ቲማቲም በቅናሽ። ቲማቲም አለ። አንተ ምንድነው የምትለው? ይኸው አንተ ስትለፈልፍ እኔ ልጨርስ ነው። እቃው ርካሽ ነው እያልክ እኮ ነው የማይገዙ። ልክ ነው እኮ ማማ፣ ልክ ነው እኮ። ግን ምንድነው ለእርሷ ሽንኩርት ለእኔም ሽንኩርት ነው፣ አንድ አይነት ነው። ለቲማቲም ቲማቲም ነው፣ አንድ አይነት ነው አይደለም? ግን እንደው ሽንኩርት በርካሽ በቅናሽ ዋጋ ምናምን ብዬ ስላልኩ ነው ሰው የራቀ። ስለዚህ ምንም ማድረግ አልችልም። ሽንኩርት በርካሽ ሽንኩርት በርካሽ ምንድነው አፍላ ያለ ሽንኩርት በውድ
በውድ ምገዛ ሽንኩርት በውድ አንተ ሰውዬ ጤና ተነክቷል እንዴ? እማማ እንዴት ጤነኛ ሆናለሁ? እንዴት አድርጌ? እንደውም አንደኛ ኑሮ ውድነት አለ። ይሄ ኑሮ ውድ ነው አይደለም? ርካሽ አይደለም እየኖርን አለን አይደለም? በዛ ላይ አልቅስ አላ ገጣሚው ግን ተጀል አልቅስ እማማ። እንደውም አንድ ህፃናት ምናምን ሳላቅሱ እኔ ራሴ ሆደን ባርባር አልቅስ ይለኛል። ግን በዛ ላይ ኑሮ ውድነት አለ። በዛ ላይ የምስትየው ነገር አለና ችግር ነው ብቻ ምን አይ እንግዲህ ምን እንደ ልጅ መሆን ነው ኑሮን ቻል ማድረግ ነው እንጂ አንተ ትልቅ ሰው አይደለም እንዴ? ኑሮ እንደሆነ እንግዲህ በሁሉ ሰው የመጣ ነው፣ ባንተ የተለየ አይደለም። በምን አቅም ማማ በምን አቅም እንዴት አድርግ እንደው አሁን የኔና የእርሶ ኑሮ ነው እንዴ? እንዴት በቃ የኔ ኑሮ አሁን ካርሶ ብቻ ተው። እኔ እንኳን ዘና ብዬ ነው የምኖር። እናት አለም የወለዱት ይወልዳል ይባል እድሜ ለልጆች ቀብረር ብዬ ኑሮና ቀረጀው ነው የምኖር። እኔ ያጽናናሉ ብዬ አስቤ ነበረ፣ ግን ለእርሶ ግን በጣም ጨካኝ ነው። እንዴት ማጽናናት ለኔ ያቅቶታል? እንዴት እውነት እኮ ነው። አንቺ አልቃሽ አንቺ አባሻሉ ጉድ እኮ ነው እማማ። እኔ ለና ተረት የምትተርት ነገ እኮ ቀን ገለበጣልና ነገር ይቀይራልና እኔ በእርሶ ቦታ ቆጭ ብዬ ተርታለሁ። ነገ እንደዚህ ነው የምለው። አንተ ስማ፣ ከኔ ቦታ ተነስ፣ እዛ ቦታ ላይ ተቀመጥ። ተነስ። ያንተ ቦታ ነው እንዴ? ምን ሆነ ነው ዛሬ ቁፍ ያለሽ ዶሮ ትመስላለህሳ? በሰላም ነው እንዴ ቅባቱ? ምን አስረ ቦታ ትላለህ? ጋስታል ቦታ ያንተ ነው እንደ ቦታ ይሄ። ሂድና እዛ ተቀመጣት አለ። አንተ ሰውዬ ቦታዬን ልቀቅ፣ አለበለዚያ ይሄን ሀባብ ራስህን ነው የምተረትርልህ። አንተ ሀክም ነህ እንደ ጭንቅላት የምተራትር ስታይ ዝም ብለህ በቃ እንትን ተናፍተህ ማታ በቃ እንደ ጉርና ነገር እንደዚህ ብጥ ብለህ መተህ ሌላ ጭንቅላት ትማት መሰለህ እንዴ? ና እናቴ ና ወደዚህ ጠጋ በል። ተው በቃ ና በቃ ተው። ምን እንደው ነገር ይለዋል ይሄ እንደው ተው አንጠጥለው ላይ ያዝብ። ተው በቃ ወንበር ይወዳሉ። አይ ዝም በል። ይሄ ወንበር ይብላና ደግሞ ወንበር ይወዳሉ እንትን ይበላል። እንካ እሱ በቃ ተቀመጥ። እንደው ወንበር አትውለዱ። ለማን ጠቀመ ወንበር እንዴ? አንተ አይደለህ እንዴ መጣልቀቁ ተቀመጡ ብትለው? ምንድነው እንደዚህ አፈጠ መተኝ? ይደባክ አንተ ምን ይታያልና? አንተ ወንድ ነህ አይደለም ሴት አይደለህ? አንተና አፍጥጣየ ምናምን ብለህ ፍሪምባ የምትነፋ ቅቤው ዛሬ ምን ሆነሃል? ነገር አለሳ በሰላም ነው እንዴ? ምን እኔ እኮ አንተ ሴት ካድታው ነው እኮ ምን ስጋ የውሻ ሰው ይከተላል አሉ። እሱም እኔ አንተን ዝም ብሎ ያችንም ይከተላል። በዚህ ድማ አግብቶ ብቀመጥ ቆንጆ አይደለም እንዴ? አግብተህ ቁጭ በል። እንደውም አንድ የሚስት እህት አለች ቆንጆ ናት። እሷ ባገባት ቆንጆ ነው። አንተ ሰው ዝም በለኝ፣ ያለበለዚያ ራስ ጨርሳት አለ። ምን ሆናችኋል እናንተ? እንደው እንደዚህ የሚያባላችሁ የጀርባ ቅማል ሆናችሁ እኮ። ማን ነው ቅማለም? እኔ ነኝ ወይስ እሱ ነው? አንተ ራስ እንከባበር። አንተ ሰው ክብርነት የለም እንዴ? ተው እንደዚህ ጎርጉር እንትን እንዳልልኝ። አረ ምን እሺ ነው ዛሬ ፋይት አለ መሰለኝ። ምን እሺ ጆንሲና ከሬምቦ ነው እንዴ? አንተ ለኔ ሬምቦ? አረ ምን እሺ ነው ቅቤው የፈራ ይመስላል። ምንድነው ጠብ ከማድረግ ይልቅ ወሬ ምናምን ይነፋ እንዴ? ታቡሽ ንፋ እንጂ እንደውም ያሸነፈ ቦታ ይይዛል። አንተ ንፋ፣ ፍሽካ ንፋ። አንተ ሳሚ ልጆቹን ልታጋድል ነው እንዴ? አንተ ስነ ስርዓት ያዝ ብያለሁ። እናንተ ደግሞ ረፉ፣ ስነ ስርዓታችሁን ያዙ። ምንድነው እኔ ባለሁበት ምንድነው ልትመታቱ ነው እንዴ የምትፈልጉት? ኧረ በስመ አብ። ኧረ ማንዬ በእናትሽ ይነፋ። በቃ እንደ ሴት ከሚሰዳደቡ ይዋጣላችሁ። ታቡሽ ይነፋ፣ ፍሽካው ይነፋ። እንደውም በጣም ንቀት ነገር አለ በጣም። እንደውም ናታናስና ይዋጣል። ኧረ እንደውም የሰው እየጠግቧል ይዋጣላችሁ በለው። ጽጋም ብቻ ጸግቧል እንጂ በጣም ነው እንደ ጠገባ። አንተ ትብትና ንቀት አለ ጋንተ ብቻ በለው። እንካ ያዘ ይጥራ እንዴ አፍርጥባት በለው። አንተ አራጋው ዝም ብሎ ተቀመጣለህ። ዝም ብሎ ቁጣላል። ኧረ ተነስ ኧረ ተነስ በትማት አንተ በለው። አይ ይላልው በለው ሞክራለው ይበላው እማት አንተ ነህ እስቲ ሞክር። ምን እንዴት ተሞክር? አራምታው አንተ
ታቅትልኛል እንዴ? አፈረጠው ነው ባለው። ይሄ ነው በቃ። ይችላል 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 ይችላል። ኧረ እባክህ እማማ ባለቤቱን ከላይ ያስጠርጉኝ። ይችላል ሰውዬ ከላይ ያስጠርጉኝ። ከላይ ያስጠርጉኝ። ወይዮ ልትገለበጡ ይማ ጋልብጡልኝ ጋልብጡልኝ ጋልብጡልኝ። አልገለበጥም ሰርባል እንዴ? እስቲ ዘርበል እንዴ የምን ስራ ነው የምሰራው? እኔ እድሜ ለልጄ አንቀባሮ እያኖረኝ አይደል እንዴ? ታዲያችን ቤት ይዷ እኔ ምን ቤት ነኝ? የባህላችን ነው ያልከው? የባህላችን እንዲሁ አስቤም አልሜም የማላውቀውን ነገር ነው የሰማሁት። የባህላችን ቢሆን ያዋጣው ነው ምን አሁን ሰው ተነስቶ ሁሉም ሰው የባህላችን የሆነበት ነው። ደግሞ ምን ዳማካሴና ሌላው ነገር ይጠፋናል እንዴ? ይሄማ እንቅልፍ የዛሬዋ እንቅልፍ መልካም እንቅልፍ እንዴት ነችና ሰው ግን አይደለም አይደል ያለ አይደለም። ወረኛ እዚህ ነገር ሴትማ እንደው አምስቴ እዲ ልጄዋ እናቴ ልጄ ሰላም ነው እኮ ምንድነው ናፍቀኝ። አይ አክስቴ ደህና ነሽ? እንዴት ነው? እንዴት ሰነበተ? መንገዱ አልጠፋም? ቤቱ አልጠፋም? እንዴ አክስቴ ሰላም ነው። ከሜሮ ቤት እንኳን ነው ተመልሻለሁ። ደግሞ ምን ከሱ ከሄድሽ በኋላ መጥቻለሁ። ደግሞ እኔ ጊዜ ረሳሽ ነው። አረጀ ወንጅና በላይ ደህና ነሽ አክስቴ? የኔ ወጣት እችን ጥርስን ይዘ እያልከኝ ነው ያለ ሳቃ እንዴ ስራ ጀመርን እኮ። ይሄ አሁን ለምሳሌ ሰው ሲያሟት ኖቲፊኬሽን ይላክልዎታል። ሰው ሲያሟት በእንግሊዘኛ በአማርኛ ማለት መልእክት ይላክልዎታል። ገንዘብ እንዲበረክቱልዎት እናደርጋለን። ችት ሲደረግቦት በርግማ እንደፋለም ያ እችት የምትለው ወጣቶች ናቸው የሚመላለሱት። ሰው ሲያሟት የሚለው ደግሞ እንደኔ አይነት ትልልቅ ሰው ገንዘብ ካልበረከተ የሚለው ደግሞ እንዳንተ አይነት ነው። እና እኛ ሆ ብለናል እንግዲህ ምን ማለት ነው አክስቴ? ደግሞ እሱ ሁሉ ሰው ቻይንኛ የሚችል እየመሰለ በቻይንኛ እንደምን አለ ማለት ነው። ኛው ማለት ኛው እንላለን በቻይንኛ። ምንድነው አክስቴ? ማማ የባህል ሕክምና ይላል እዛ ጋር፣ እዚህ ጋር ደግሞ ቅጠላ ቅጠል ይታየኛል። አመመሽ እንዴ አክስቴ? እኔ አክስት ኧረ አላመመኝም። በሰውነት ቅርጽ እኮ ኢትዮጵያን ወክዬ እጄ እኮ እዛ ቻይና ሀገር አሸንፌ መጥቻለሁ። ቻይና ማን ጻፈልሽ አክስቴ? ከየት እያመጣሽ ነው የምጽፊው እንደዚህ አይነት ኖቲፊኬሽን እንዲገባልዎት እናደርግ? ቺት እዛ ጋር አክስቴ ወደ ኋላ እየተመለስሽ ነው እንዴ? በእድሜ ወጣት ነኝ እያልሽ ነው። እሱን ተይውና ግን ትዳር አማክራለሁ ነው ያልሽኝ አክስቴ? እኔ አሁን እኔ አክስቴ ይሄን ስራ በቀላል እንዳመጣሁት እንዳትቆጥሩ። ልሙትልህ ሙቼ ማለት ነው። ለጥ ብዬ እንቅልፉ ይዞኝ ሄዶ ስራ እድሌን ነገረኝ። ወዲያው ድምፅ በቃ ወዲያው ነው የሰማሁት። አሁን ስራ ቀየርኩና ምን ሆንኩልህ መሰለህ? የባህል መድኃኒት አቅራቢ። የተለያየ ሰው ይፈወሳል። ይኸው እንደነገርኩ ብዙ ሰው አማክራለሁ። የትዳርም አማክራለሁ። ትዳር እንኳን ቆይቻለሁ ሳማክር ነበር። ትቼው ነው ብዙ ቀነዝናዛ እየመጣብኝ። አሁን ግን ጀምሬዋለሁ። በጣም ደስ ይላል አክስቴ። የሚገርም መገጣጠም ነው በእውነት። አዎ ምን ነው ገረመ? አዎ አክስቴ ፍቅረኛ ይዣለሁ እና ያው ወደ ትዳር ከመግባታችን በፊት ትንሽ እንድታማክሪኝ እፈልጋለሁ። ኤልያስዬ የኔ ጌታ
አድገህ እንደው ቁም ነገር ደርሰህ ሚስት ያዝክ አገባ ማናት ልጅቱ? አዎ ልጅቷ ሀብታም ነች። ዛሬ ልጆች እንደው በሽታት እኔ መቼ አሁን ምን አላት አልኩና ማናት ልጅቱ ነው ያልኩ። እስቲ እያወቅሽው ምን ሀብታም ሆነች አይበቃም እንዴ? ጭላ ተቃብየት እኮ ህይወቴን ለመቀየር ነው። እኔ አሁን መች ስለ ብር አወራውና ብር ካልሰጠች አታገባትም እንዴ? ኧረ አገባታለሁ አክስቴ። ማግባትማ መች ይቀራል? ያው መቼም ቆሜ አልቀርም። ግን መጀመሪያ ጨላ ይቀርማል፣ ብሩ ይቀርማል መጀመሪያ አክስቴ። ጥሩ በቃ እሺ፣ ይዛትና እናወራለን። እሺ በቃ ዞር ብዬ እመጣለሁ። እዚሁ ነሽ አይደል? በቃ ቀይን ዝም ብዬ ጠብል አድርጎ እዚህ ጋር የሚበላ ነገር አትበላም እንዴ? ኧረ አክስቴ እበላለሁ ይሻትን ታስሆን እንጂ መጀመሪያ አክስቴ የሚበላው እዛ እኮ ነው ያለው አክስቴ። እኔ እኮ መቼም እንደው ወንድሜ ግድ የለም መጥቶ ትንሽ ቀስም ብትይበል ብሎኝ ነው እንጂ ይሄ እኮ እስከ ቤት የሽጦኝ ይሄዳል። ይሄ እሳት እኮ እሳት እኔ አውቀዋለሁ። ግን እንደው አንተ ለማውሰት ይዞ ማን መስሎኛል? ማማ በቃ ማለት ተነስ ነው ወጣ ብያለሁ። አንተ ሰው ደህና ታስራ አርፌ ነበር። ቁጣ ያስቡት አይደለም። እኔ አገልግሎቱን ፈልጌ ነው የመጣሁት። የምን አገልግሎት? የባህል ሕክምና አገልግሎቱን ፈልጌ ነው የመጣሁት። ሌላ ነገር አይደለም። ኧረ ነው አንተ ጎዶሎ፣ የሰው ጎዶሎ። እውነትም አንተማ ሕክምና ያስፈልግሃል እኮ አንተማ። እሺ ምንድነው? እኔማ ተደግሞብኛል። እንደዛ ካልሆነ ለምንድን ነው ካየኋት ሴት እንዳለ ፍቅር የሚይዘኝ? ደግሞ እኮ አንዷም ሴት እጄ ላይ ጠብ ብላ አታውቅም። ይኸውልህ ያንተ ትልቁ በሽታ ልንገርህ አይደል? ስግጥና። አንተ ስግጥ ያልክ ሴት አይበረክትልህ። አንተ እኮ ያገኘውን ሴት እኮ ነው የምታፈቅር። የተሰጣ ቀሚስ ራሱ ብታይ እኮ ሰው ያለ መስሎ ገልበ ነው የምታየው አንተ። አንተማ በሽታ አለብህ፣ ትልቅ በሽታ ያለብህ ሰው እኮ ነው። ማማ አሁን እኔ ከእርሶ የምፈልገው በአንድ ሴት ብቻ ሰብሰብ ብዬ መቀመጥ ነው እና የምታፈቅረኝ ሴት እንዳገኝ እንዲረዱኝ ነው የምፈልገው። እባክዎትን አታስብ። በቃ ይሄው እንካ። እርግጠኛ ነው እማማ ይሄ ቅጠል ይፈውሰኛል? ይኸውልህ ስማ፣ እሷን ቅጠል ሌሊት 7 ሰዓት ራቁትን ወጥተህ እሳት ታቀጣጥልና በእጅ እንዳያስካት 7 ጊዜ ትዞራታለህ። ከዛ በኋላ ባረቂ ማለት ነው። አረቂ ቀድተህ ከውስጡ ክትት አድርገህ በባዶ እጅ ግጥም አድርገህ ትጠጣለህ። ከቻልክ መንደር አካባቢ ጥርጊያ ላይ አይደል እሳት የምታቀጣጥል 4 ጊዜ ሩጫህን ራቁትን እየበረርክ እየጮከሩት ያ ማታስገባማ ገዳሉ ሂድ። ጎዶሎ የሰው ጎዶሎ ነገር ያ ይሄ ነው መክሰስ። ምን ያደርጋል? ይሄን እኮ መክሰስ ራቁቱን ድንጋይ ይዞ ይሯሯጥልኛል፣ ፖሊስ ያገኘዋል። ይሄ ወይ ሌባ ወይ አውቋበር ነው ብሎ ሰይድ በቃ ይሄ ጎዶሎ ደግሞ እንዳዋረደኝ ረስቶ መጣለ። እሱን አገኘ አክስቴ እንዴ አንተችማ አረረረ እንጆሪ የመሰለች ወርቅ ቁጭ በይ እናቴ። እኔ አንቺ ልጅ አክስቴ፣ እኔ አንቺ ልጅ በረምተው ዶክተር የባለ አቶ እማማ ዶክተር እማማ ትርንጎ ይባላል። እማማ የመንደሩ ሰው፣ ትርንጎ እናት አባቴ። ዶክተር ደግሞ አሁን በቅርብ ጊዜ በትምህርት ይመጣል። በትምህርት ነው ግን ማማ? አይ እሱ ገዝቼው። ኦኬ ማማ፣ በዚህ ስራ ግን ምን ያህል ጊዜ ቆይተዋል? ማን የላክሽ አንቺ? ስንት አመት ብቆይስ ምን አገባሽ? ሰርቲፊኬት አሰጭኝ አንቺ። ቤብ አይ ቲንክ ሺ ኢዝ ክሬዚ። አንተ ምንድን ነው ያለችው? እኔስ ቅር አይለኝም። ባይሆን የእህት የወንድም ልጆቼ እየተመላለሳችሁ እየቆያችሁ መሄድ ነው እንጂ ቁጭ አትሉም፣ ትጠፋላችሁ እንጂ ችግር የለም። እሷም አብራ ነው የምትቆየው ነው ቤቢ እያለች። እሺ ቤቢ እያለች ይሁን፣ ግድ የለም እረፉ። መቼስ በቃ ልብሷ ምናምን እንያዝና እንምጣ። አሃ ልብሷ የት ነው ያለ? አይ እዚህ ሆቴል ያደረገችው ሆቴል ልብሷ ሆቴል አስቀምጠሽ አንዴ ጃኬት ይደረብኝ እና እስከዛው እሺ አይዞህ ጥሩ ልጅ ነሽ። አመሰግናለሁ ማማ። እኔ የምለው አንቺ የምትይው እና እዚህ ነገሮች ምንድን ናቸው? እየሄዳችሁ
በቃ እሺ ማማ በሉ ደህና ዋሉ። ቻው አክስቴ መጣ ባይቆርጥ እየሄዳችሁ ለደንበኞች ሽብሩ እንዴት ነህ አባቴ? ደህና ናችሁ? እሰይ ደህና ነኝ። ልጆቹ ቤተሰብ አንተ ተጠፋፋን እኮ ደህና ነኝ። ብርሃኑዬ ደህና ነው። አሜሪካን ሀገር ምን ይሆናል ብለው ደህና ነው። ሜሪዬ እኮ አሁን ዩኒቨርሲቲ ተማሪ ናት። አዎ እኔ የምልህ ስራ ቀይሬያለሁ እኮ እንጂ ሀገር ያወቀኝን የተባለልኝ የባህል መድኃኒት ቀማሚ ሆኛለሁ። ሚስት ተሽሏት ነው? ኧረ ዳነች። አይሞት። እኔ ደግሞ እንደው አሁን እኮ መድኃኒት የሚያስፈልገው ስለ አንተ ሚስት ትዝ ብላኝ እንደው መድኃኒት ካስፈለገኝ ዳነችማ በቃ። ልጆቹስ በቃ ይኸውልህ ልንገርህ፣ ካመማችሁ በተራሩ ሙት። ልጆችም ካመማችሁ ምንም ግድ የለም ይመማችሁ እንጂ ግድ የለም። እኔ ቤት መድኃኒት አለ በተራሩ በቃ። አንተም ካመመን አንተስ ያችን ልጅ የምታረጋታለች ትንሿ ብትይዋ ለሱ መድኃኒት አለና ና በቃ። እሺ ለጎረቤት ሁሉ ንገርልኝ። ይሄ ቲክቶክ ምንድነው የሚባለው ያለው ልጅ አለ ይስሩልኝ በቃ። አሁን እንግዲህ በቃ እሺ አግኝተን እንገናኝ እናቴ። ቻው እናታለ ዳነች ይለኛል። እሷ ነው በቃ። ሄሎ ማማ። ዳንዬ እንዴት ሰነበትክ ልጄዋ? ምን ሰላም አለ ብለው ነው ማማ? ውይ አፈር በበላው። ምን ነው እናቴ ምን ተፈጠረ? እስኪ ተውኝ። የቴዲ ዘፈን እኮ ደረሰብኝ። የትኛው ሙዚቃ ነው የደረሰብህ? ያ ነው አያውቁትም እንዴ? አንበሳን በጡጫ እለው የነበረ ነብርን በርግጫ እለው የነበረ ዛሬ ለሷ ሲሆን ልቤ ተሰበረ። አይ ሰውነቷ እንዲያው ሰውነቷ የሚለው ነው። ዳንዬ ሙት ኔቨር ማይንድ ፍቅር ያዘኝ እንዳትል ብቻ። ሊያውም በግድንግዱ ነው። ማናት ልጅቱ? ታክሲ ውስጥ ነበር ያየኋት። ከዛን ተከታትዬ ቤቷን አየሁት። ይኸው እንደ ውሃ ቀጂ ቤቷ ስመላለስ ነበር። ዳንዬ አታስሙት። እኔ እናት እኮ አሁን እኮ ጥበበኛው እየተገኘ መፍትሄ በእጃችን ነው። እራሷ ትመጣለች። እንዴት ነው የምትመጣው? እንዴ ዳንዬ አልሰማህም እንዴ? የባህል መድኃኒት አካሚ ሆንኩ እኮ ማከም ጀመርኩ እኮ። ቫይራል ወጥቻለሁ እኮ አሁን በአገር ደረጃ። ከመቼ ጀምሮ? ግድ የለም ልጅቱ በእጃችን እኔ ጋር ተስማማ ብቻ። እሷን ለማግኘት ማለት ነው። እንኳን ከእርሶ ጋር ከሰይጣን ጋርም እስማማለሁ። ና ግድ የለም ና ሁሉንም ቁጭ ብለን እንዴ ምንድነው አንተ እንግዲህ በተልኮ እኮ አይሆንም። ቁጭ ብለን እናወራለን። ና ግድ የለም ና ፍጠን። እሺ አሁኑኑ መጣሁ። በል እሺ ቻው ዳንዬ። ይበቃ። ኧረ እንዴ ምንድን ነው አንተ? እንዴት ብትነቀኝ ነው ዝም ብለህ መጥተህ የምትቀመጠው? ከውጭ ላይ የሰው እኮ በቃ የባላክኝ መድኃኒት ሰጪ እኮ አንተ ነው የምትመስለው። አይ ማማ ለብዙ ሰው ኩራት ነው የሚመስለው። እኔ እኮ ተይዤ ነው፣ ኩራት አይደለም። ታዲያ ምንድን ነው? አይ ማማ ይኸውልዎት በፊት ማጭበርበሩን ስራ አድርጌ ይዤው ነበረ። አሁን ደግሞ እሱን ትቼ ስራውን ስጀምር ምንም ይሄም አልሆናልኝ። እንደው ወደ ድሮ ሳልመለስ አይቀርም፣ ማጭበርበሩም ሳይሻለኝ አይቀርም። ተው ሌብነቱ ይቅርብናት። እንኳን ወጣ ሳትታሰር አሁን የመጣህበትን ብቻ ተናገር። ይኸው ማማ ልጅቷ በጣም ሀብታም ናት፣ ብር አላት፣ ቤት አላት፣ መኪና አላት። በቃ እሷን እንደምንም አውርተው ጀንጅነውልኝ በቃ እሷ ቤት ገብቼ መኖር ነው የምፈልገው። ኑሮ ክብድ ብሎኛል። ቤት ከሌላት አታገባትም ማለት ነው? ኧረ ምን ቤቷን ብቻ እሷንም አግብቼ መኖር ነው የምፈልገው። ለዛም አይደል እንደ ደጇ የምንከራተተው ማማ። ደግሞ ምን ሆነ ወገብክን እንዲህ እንደ ዘንድሮ ሞዴሊስቶች እንዲህ እንደሚሉ ሰላምታም የለ እንዲህ ማለትም የለ። ምን ሆነ ነው? ኧረ ማማ ወገቤን ገትሮ ይዞኛል። አሃ
ይገትርሃል። ሌላስ? ቀላል ገትሮ ይዞኛል እማማ። ይሄው እኮ ወዴትም እኮ ያንቀሳቅሰኝ እንደሚሆን እኔ ይሄው ስራ እንኳን ከመቀጠር ያለቀ ይንቀኛል ብሎ ሳምንት ሳይሞላኝ አባረረኝ። ችግር የለም። ይሄ እንኳን ገትሬሽን ነው። ገትሬሽን ስለሆነ የሚጠጣ ነገር አይጠፋም። ሌላስ? እሱስ አይጠፋም፣ ግን እግረ መንገዴን መስተፋቅር ቢሰጡኝስ? አልቀላቀልከውም እንዴ? ምንድነው 30 ነገር ማለት? ወገቤን ይገትረኛል አይደል ያልከው? አረ የወገቡንስ ይተውኝ። እንደው ሰው ካየው ምገባበት ነው የሚጠፋኝ። እሷ ራሱ ቀድማ ካወራችኝ የት እንደምገባ ግራ ነው የሚገባኝ። ይሄ ጉድ። እኔ የምልህ ሀብታም አይደለህም አይደል? ሀብታምም አይደለሁም ድሃም አይደለሁም፣ ያው መካከለኛ ነኝ። በቃ በሽታን አገኘሁት። አይነ ጥላ አይደለም። እና ምንድን ነው? ድህነት ነው ይሄ። ይኸውልህ አይነ ጥላ አይደለም ይሄ፣ ሀብታም ወለድ በሽታ ነው። አንተ ጋር አይነ ጥላ ምን ሊያደርግ ይሄዳል? አንተ እኮ በቃ መናጤ ድሃ እኮ ነህ። ድህነት እኮ ነው አሁን አንተ ጋር ያዘ። ለእሱ ደግሞ ችግር የለም፣ ግድ የለም። ምን ማለት ነው? እየሰደቡኝ ነው እንዴ? ስማ፣ መስተፋቅር እንደሆነ እንኳን ለአንተ ቀርቶ ለእኔ ባለቤት አልሰራ። ባሌ እኮ ስንት ቀን አልቅሶ ጀንጅኖ ነው አሁን በአቋራጭ ለመግባት መስተፋቅር ምናምን ትላለህ። ጀንጅና አግባ። ስንት መጽሐፍ አንብቦ ስንት ነገር አድርጎ ነው በመጨረሻ እኔን ያገኘው። አልገባኝም። አሁን በዚህ ጊዜ ይኸውልህ ሰርቶ በንጹህ ሰርቶ ገንዘብ መያዝ ነው እንጂ በመስተፋቅር ሚስት አይገኝም። በቃ ይሄ የድሮ ነው። በቃ ቀረው። አሁን ገንዘብ ያዝ፣ ስራ በቃ። ከዛ ትመጣለች እሱ። አልችልም ማለት አፍረው ነው እንዴ? ተጀመረ እንሰዳደብ እንዴ? ስማ፣ እንዲያውም እኔ እውነቱን ልንገርህ ካልኩኝ አንተን ወገብን ገትሮ ያዘ ባስ ላይ እንዲህ የምትቆመ እንተዋወቃለን። ባስ እኮ ለመሳፈር ፈልግ አይደለም እንዲች አንተ ስንቱን ሰው አስለቅሳል። ዝም በል። ኧረ ተውማ፣ ኧረ ተው። እኔ እንደዛ ለማድረግ አይደለም። እንዴት እኔ ተቀምጬ ትልቅ ሰው ቆሞ አስችሎኝ እሄዳለሁ? ህሊና የሚባል ነገር እኮ አለ። ይልቁንስ የማደርግልዎትን አያውቁም። የሆነ መፍትሄ ይፍጠሩ። ቤብ አክስት ግን በጣም ያስፈራሉ። ማለት ምናቸው ነው የሚያስፈራው? ግን የምር ዶክተር ናቸው? ዶክተር ናቸው ወይ? ሀገር ብሩ ያወቃት ምን የመሰለች ዶክተር ነች። እኔ እኮ ወጣት ነው ብላ ስለምታስብ ዝም ብላ በተፈጥሮ ምናምን ስለምትል ነው እንጂ እምትገርም ነው የምልሽ። ታድዬ በቃ ባሌ ልትሆን ነው ማለት ነው? እናሳ እኔን የመሰለ ጉብል ሸበላ አፈፍ አደረግሽ። እንደው ምን ጸልየሽ ነው? እንደው ምን ብለሽ ነው ፈጣሪ? አልቀረብህም። ልቅ እርቦኛል፣ የሆነ ነገር እንብላ። ፍቅር እሺ በይ፣ በቃ እሺ በይ። ዛሬ ጋባዥ ነው። አንተ ከመቼ ወዲህ ነው ጋባዥ ሆንከው? አልቀረብህም፣ እኔ ጋብዛለሁ። ቤቱንም ቢሆን አሳይሻለሁ፣ አንቺ ትከፍያለሽ። ምን ታረግልኛለህ? እኔ እናት አይደለም ወልዳ ታስነ እንካች ነው። እቺን ነው ብብት ጋር ነካ አርገን ጆሮ ላይ አድርጋት። ብብቴ ላይ ነው? አይ አይደለም፣ ማፍንጫ ላይ ብብት አልኩ እኮ። ለመስተፋቅሩ? ኧረ ለመሞቱ ነው። ያማል እንዴ? እንካ አሁን ይኸውልህ ጆሮ ላይ ካደረክ በኋላ ማታ ማታ በሻይ ቀን ላይ ደግሞ በበሱ እንዲችሽት እያደረክ ጠጣ። አሁን ግን እዚች ላይ አድርገህ አታይ። በቃ እንዳትጠለው። አልፈልግም። አሁን መድኃኒቱን ይሰጡኛል ወይስ አይሰጡኝም? ሰጣው እኮ ነገርኩህ። ይኸውልህ አኘክ አድርገው ነው እኮ የምልህ። ሌላውን ደግሞ የተረፈውን ተቀባ። ደግሞ ትንሽ ከተረፈ በቃ ተቀባ። ከዛ ውጭ ብር ይዛለች። በኪሴ ያስኩት ሰው ሁሉ ታሟል እንዴ? ብርማ አትያዙ ተብሎ ተነግሯል እንዴ? በቃ ይኸውልህ አካውንቱ አለ አይደል? እዛ በር ላይ የለጠፍኩት አስገባ ብያለሁ። ዳኒ ኋላ እኔ ጋር ሌላ ነገር እንዳታመጣ። ኧረ አስገባለሁ። በቃ ነግሬሃለሁ። ሂድ በቃ። እሺ ምን እንደ ድመት እጁን ይዘረጋል። ኧረ እንዴት ዋሉ ማማ? ሰላም ዋሉ? እንዴት ዋሉ? ሰላም ዋሉ? ምንድን ነው የምታጎረብሰው አንተ? አሁንማ ከማጎንበሴ የተነሳ እኮ ሰፈር ውስጥ አሽቃባጩ እያሉ ነው የሚጠሩኝ። እድሜ ለእርሶ ማማ። ይኸው ባስ ውስጥ እንኳን መቆም ትቻለሁ። ተሻለህ አይደል? በደንብ ነው እንጂ። ያችኛዋ ቅጠል ናት ያሻለችኝ። ያቺ የሰጡኝ ቅጠል ደሜ ነች እኮ ደመከስ። ደሜን ታውቀዋለህ አይደል? ደሜ የሚባል መድኃኒት ነው የሰጠው። እኔ የምለው የሰጠውን ቅጠል አእምሮን ነው እንዴ ተቀባኸው? ኧረ አይደለም ማማ፣
አሁንማ ማጎንበስ ስለቻልኩ ተቀምጬ ቀና ምለው እኮ ስወርድ ነው። ታስታውቃለህ፣ ድሮም ተይዘ ነው እንጂ አንተ ክፉ ሰው ነህ። እርሶ ግን እንዴት ሆኑ? ማለቴ ባለፈው ያሉኝን ቅጠል የሚሞክሩልዎ ሰው አገኙ? አዎ እንዴ! እንዴት አይነት ጥሩ ልጅ መሰለ ያገኘሁት። እና ውጤቱ እንዴት ሆነ? ዳንዬ ቅጠሉ እኮ የሚሰውር ሆኖ ተገኘ እኮ። እንዴ መሰወር ማለት አለመታየት ማለት ነው? በቃ ያው 24 ሰዓት ሆኖ እኮ የት እንደገባ እኮ ምንም ሊታወቅ አልቻለም። እና አልተመለሰም ማለት ነው? ትንሽ አንጀቴን የበላኝ እሱ ብቻ ነው። ቆይ እሺ ታዲያ መፍትሄው ምንድን ነው? ኧረ መፍትሄ የለውም። መመለሻውን ቅጠል ሳልሰጠው እኮ ነው የተሰወረ። በቃ አይመጣም። ለነገሩ እንዳንተ ነው። ሀብት የለው፣ ንብረት የለው፣ ድስት የለው፣ እዛው ይሻለዋል። መቼም ምን ላይ እንዳለ ባላውቅም በቃ ይሻለዋል ከዚህ ኑሮ። ማማ ምንም ቢሆን ሰው ነው፣ ሊሰድቡት አይገባም። ይልቅ ዳንዬ ሌላ ቅጠል አግኝቻለሁ ደግሞ። እስቲ እሱን ሞክረው፣ ውጤቱንም ባንተ ለየው። ኧረ አልፈልግም። እኔ የመጣሁት መስተፋቅሩ ከምን ደረሰ ለማለት ነው። አሁን በዚህ ኑሮ አይደለም ያፈቀርካት ሴት እናት እንኳን ብትወድ ምን ጥቅም አለው? ይልቅችን ቅጠል ሞከረልኝ። ምንም ቅጠል አይስጡኝ፣ አልፈልግም። እንዲህ እንዳለ ህዝቡን ሰውረው ሊጨርሱት ነው እንዴ? ለማንኛውም መልካም ቀን፣ ሰላም ነው። ፋሪ አልገባሁም እንጂ በዚህ ኑሮ እኮ የሚያዋጣው መሰወር። አሁን እኔ በእውነት እችን ውስጥ አሁን እኔ ብሰወር ይሻለኛል። ልውሰደው እንዴ? አይ ለነገሩ ምን ልበል፣ እችን ቅጠል የሰጠሁት ሰውዬ አልተመለሰም። ስለዚህ ተሰውሯል ማለት እኮ ነው። በቃ ምን ታዲያ ምን ይባላል ታዲያ? መሰወር ተገኝቶ ነው እና እንደዚህ ከመሆን ይሻላል። ወይ ዶክተር ማማ ስንት አሳየኝ። ጥሩ ነው ግን እንደው በጣም ጠቃሚ ነገር ነው። ያው የምፈራው የደባካሲው ምናምን እንኳን ችግር የለም። ሌላ ቅጠል ግን አልሰጥም። ክትም ብሎ ቢሞት ይሄ ስንት ነገር ላናው የዞረ ህዝብ በፍጹም አልሰጠውም። እንደዛ በዚች ትንሽ ቀን የሁሉ ብር ለካ እንዲህ ነው የሚጫወቱብን። ብድግ ብሎ ከሰማይ በቃ ይሄን አውቃለሁ ይላሉ። ሰው ይሁን በቃ እየጎረፈ ይሄዳል። ወራው አረንዶ አሞራ ይብልህ። አንተስ ደህና ነው ወይ? ኧረ አንተ ማርተኛ ቤቶት ሊሸጡ ነው። አንተ ነው የዚህ ቤት ላይ የራስህን አንሳ ብያለሁ። እሱ አይደለም አናጋው ጥግ ያለ ያ ትልቁ ሰፊው ሱቅ ተከራየ አልተከራየ? አልተከራየም። በቃ ለራሴ ፈልጌው ነው ልከራየው ነው። አይ ከባድ ስራ ጀምሬያለሁ። ግድ የለም ጠይቅና ንገረኛው። ሄድ አንተ እኔ ያንተን ብር መሽቀምቻ ቃል ንገረኝ ነው የምልህ። ጠይቀህ በቃ ደህና ዋል። የድለላው ይላል ገና እኮ ቤቱን ሳይስተካከል እንደደላላስ ንቅል ያርጋል። ንቅል በው እርሶ ሴትዮ ግን ከኔ ጋር የቆየ ቂም በቀል አለቦት እንዴ? ምን ይመስላሉ? ፎርጅሪ ባላኪ አንተ ክፍታ አንተ ዝንጀሮ ልትሳደብ ነው የመጣው? ጎዶሎ ስነ ስርዓት ያዝ ብያለሁ። ይሄው እርሶ ብሎኝ ሌሊት ድንጋይ ይዤ ራቆቴን ስሮጥ የሰፈር ሰው አይቶኝ አበደ ብሎ ለፖሊስ ጠቁሞ ፖሊስ አስሮኝ ይሄው ገና ነው በስንት ልመና እውነቱን ነግሬያቸው ዛሬ ለቀቁኝ። ቆይሻው ምን ተጠቀሙ? ዞር በል እዚህ አታስልብኝ። እዛ በስነ ስርዓት መድኃኒትን ስላልወሰድክ ነው። ከኔ ላይ አትጮህ ብያለሁ። እንደዚህ በቀላሉ ምን ላቀቅ መስሎታል? ማን እንደሆንኩ አያውቁም። ቀልዶብኝ ደግሞ አይቀሩም። ምን ይደነፋል? ይሄን ለምንድን ነው እኔ ላይ የምትደነፋ? ይኸውልህ ይሄ አሁን 10 ሴት እንዲህ ማለትን ተውና ፈጣሪ ያላት ሴት እስክትመጣ አርፈ መቀመጥ በቃ። ጭራሽ ይመርቁኛል። የእርሶ ምርቃት እኮ እንደማይደርስ አውቃለሁ። ምን ይመስላሉ? ፍንዳታ አሮጊት ፈንድተህ ቦምቢም አንተ ጎዶሎ ይሄ አታሞራስ ወይ ይሄ ጎዶሎ አባቱ ደብድቦ ለቀውልኝ። ሌላም ሰው በመጣ እሱ ተበቀኘዋለሁ። ራቁቱን አዋረድኩት። አዋርዶኛል። አንድ ሰው መሞጫ መግቢያ ደስቶ ፈንድተህ ደግሞ እንዲህ አይነት ስም አውጣልኝና ፍንዳታ አዋሮጅ ደግሞ አስበኝ። አክስቴ እንዴ ነች ግቢችስ ደግሞ ዳራው ማማ እንዴት ነሽ? እንዴት ናት?
አይ ዛሬ ልጅ ቁጭ በይ ቁጭ በል ቁጭ በል። አክስቴ ደህና ናችሁ? ፌስታሉን ተከለከለ የሆነ ነገር እኮ ሸከፍ አድርጌ እንዳላመጣልሽ አይደል? እሺ እቺ ለምንድነሽ ስማ እንጂ በዛው ፋንታ የሆነ ማንጠልጠያ ያለው አለ አይደል? ውድ ነው አክስቴ እሱ እንዳቻ አትሸወጂም ባራዳ ነሽ። እንዴት ነሽ እናቴ? ምን ልታዘዝ? አክስቴ ያው መቼም ባለፈው ማጫዎች ይሻሉ ልንጋባ ስለሆነ የተወሰነ ምክር አንቺ እንፈልጋለን። የትዳር አገልግሎት ማለት ነው። አናማክር አዎ አለ አናማክር ማለት ትዳሩ እናደርጋለን እንጂ አሁን እንደዚህ የቺት ምናምን ችግር የለባችሁ? የለም የለም መፈቀር ጋር የገንዘብ አለመበርከትም ችግር የለም። ኖ እሺ ይሄ ሶሲያማ ኖቲፊኬሽን ማለት መልእክት ምናምን የሚለው ነገር የለም ማለት እሱም የለም እሱም ቀላል የእናንተ ቀላል ግን አሁን እንደዛ ሳማከር መጀመሪያ አንዳችሁ ነው ማለት እሺ ይሁን ከዛ ሁለታችሁ መጀመሪያ አንዳችሁ ኦኬ ቤብ እኔ ልውጣ ኦኬ እሺ ግቢውም ሰፊ ነው ዞር ዞር በይበት አየር ተጋበይ ምን አይደል አክስቴ ጥሩ ናት እሱስ መቼም ምንም እኔ የምለው ምን ያለች ምን እባክሽ እኮ እኛ እኮ እንደዚህ እኮ ነው የምንጠራረው በእናንተ ጊዜ እንደነበረው እኮ የለም እንደዛ ነው እሺ አሁን እኔ መጠየቅ የምፈልገው ምንድነው እኔ ልታማክረኝ የፈለከው ምን መሰለሽ አክስቴ ያው ባለፈው እንደነገርኩሽ አረብ ሀገር ሄዳ ሸቀል ሸቀል አድርጋ ብር ይዛ ነው የመጣችው ማለት ደግሞ ታውቂኛለሽ አይደል መናጤ ምን ጠጥ ያልኩኝ እኔ ብር ያስፈልገኛል የሆነ ነገር እንድትይልኝ ፈልጌ እኮ ነው የእውነት ወደሃት ነው ወይስ ገንዘቧን ፈልገህ ነው የገባው አክስቴ ትዳር እኮ ያለ ገንዘብ እሑድ ቀን በይው ወይ ጉድ ትዳርና እሑድን ምን አገናኘው አክስቴ ዊ ከቀኑ ሁሉ ረጅም ቀን እሑድ ቀን እኔ እኮ በእሑድ ቀን 3 ሰርግ 4 ልደት የተወሰነ ደግሞ ተስካርና ዝክር ምናምን እኮ ሄጄ ስመለስ ገና 8 ሰዓት ነው ከተዳርም ያለ ገንዘብ ይሆን በይው አይገፋም ገንዘብ ያስፈልጋል አክስቴ እሺ አሁን አንተ ምን ይሁን ነው የምትለኝ ንገረኝ እስቲ እኔ የምልሽማ ይኸውልሽ አሳምኛትና ገንዘቧን ትስጠኝ ስማ እኔ የሴት ልጅ እናት ነኝ ትንሽ አታሳዝንም እንዴ አረብ ሀገር መከራ በልታ እንደዚሁ ነው አፈርግጣ ያመጣችውን ገንዘብ በፍቅር ሰበብ ልትበላባት ስትነሳ ትንሽ እንደው እንትን አትልም አታዝንም ህሊና የለህም ይኸውልህ ከወደድካት ገንዘቧ ራሷ ላንተ ናት እንደው አክስቴ አደራ ይሄንን የባህል መሪዎች ቤትሽን እንዴት ምን አይነት እንደማደርግልሽ አልገባሽም ቆንጆ ቤት ተከራይቼ ፈልሰስ ብለሽ ቁጭ ብለሽ ነው ምሰሪ በልሽ በላውን አንተ ወጣና እሷን አስገባት እሷን ላናግርሽ የኔ እናቴ መላ አደራ አክስቴ አደራ እንደው አደራ ትችያለሽ ስለምትችይ አክስቴ ቀርባዳ እኔ አብያለሁ እኮ እኔ እኮ ተናግሬያለሁ እኮ እኔ አሁን ይሄ ልጅ እኮ ቤቴንና እኔን ነው የሚሸጠኝ እኔ አውቀዋለሁ እኔ ይሄ ከይሲ ነው ብያለሁ እኮ ደግሞ እንደዚህ አይነት ልጅ እንጣ እሷን አሁን ይሄን ወንድ ብላ ተከትላ መምጣት እንደው ሲል ለማኑ የት ነው የተዋወቃችሁት ከቤቢ ጋር ከቤብ ጋር የተዋወቅነው ቅርብ ጊዜ ነው ቤቢ ማን ነው ያው ቤብ ማለት ኤልያስ ነው እኔ ግን ስለምወደው ቤብ ነው የምለው ወደ ኋላ እንደገና ወደ ልጅነት ላክሽው ይሁን ግድ የለም የሱን ተይው ቤቢን ተይው ያንቺ ስም ማን ነው እሱ ሲጠራኝ ደግሞ ማማ ሃኒ ስዊቲ ነው የሚለኝ የሱን ተይው አልኩሽ እኮ የራስሽን ስም ንገረኝ የራስሽን የኔ ስም ግን ማርታ ነው ስለ ቤቢ ማለት እኔ ማልኩት ስለ ኤልያስዬ ምን ታውቂያለሽ ቤቢ ያው እዚህ ሀገር በጣም ብዙ ድርጅቶች ነበሩት ይሄን አይተሻል እንደገና ደግሞ መኪና እያስመጣ ደግሞ እዚህ ይሸጥ ነበር ይሄንንም አይተሻል አይ ነግሮኛል እኔ ሳላውቅ በቃ በልጥጓል ማለት ነው እሺ ጥሩ ይሄንንስ አይተሻል አይ ነግሮኛል የነገረሽን ተይውና እንዴው ያየሽው የተረዳሽውን እሱ ያው የምታውቂውን ያህል ነገርኝ አይ እኔ ማቀው ከስር ያለው ብሎ ካኔ 200 ሺህ ብር እንደወሰደ ነው 200 ሺህ ብር ከስሮ ሰጣሽው በጋግንቷል እናት አለ ይጫወትብሻል ጥሩ ነው ምን አለ
ወዲህ ነው እናቴ። ምራቄን እኮ ዋጥኩት እናንተ የሰማሁት ነገር አፌ ሁሉ ደረቀ። ወዲህ ነው አሁን የእናንተ ነገር ይኸውልሽ ክትትል በደንብ ሕክምና ስለሚያስፈልገው ቀጠሮ ጥፍላችኋለሁ። ሂዱና ሌላ ቀን ትመጣላችሁ። ኦኬ እሺ ማማ ባይ። ሰላም ያሉ ገና ያጥብሻል እናቴ ይጫወትብሻል ብልጥ ካሉሽ። ይሄ ኪስ ውስጥ ቁንጫ የሚዘል መናጢ ደሃ አንዴ መኪና ማከፋፈያ አለኝ፣ አንዴ ባለ ፋብሪካ ነኝ፣ አንዴ አየር ባየር እነግዳለሁ ሲል እንዲሁ የእንቅቤ ምላሱና እንዲሁ አምናሷ በላፉን ከፍታ ተከትላ ትመጣለች። እንዲሁ ሴቱ ስንቱ ነው መጫወቻ ነው። እንዲሁ ምን አለ ሴቶች፣ እኔ አሁን ሴት አማካሪ ነኝ ብዬ ደግሞ እቀመጣለሁ። ሴቶች ገንዘብ እንትን ማለቱን ትታችሁ ትክክለኛ የሚወዳችሁ ወንድ ጋር ኑሩ ብዬ ይሄን እናገራለሁ። ሌባ